የሚለውን ሰምተን እንመለስ። አንዳንድ ሰዎችን በጥሩ መንገድ ትሪት ስናደርጋቸው ለምንድነው ጥሩ ምላሽ ማናገኘው? ይሄ ነገር በጓደኝነት ውስጥ ሊሆን ይችላል፣ በቤተሰብ ውስጥ ሊሆን ይችላል፣ ወይም በሪሌሽንሺፕ ውስጥ በጣም ስንንከባከባቸው፣ በጣም ስናከብራቸው፣ ፍቅር ስናሳያቸው ለምንድነው በጥሩ መንገድ ምላሽ የማይሰጡ? ሁሌ ያላልኩም፣ አንዳንዴ። መልሱ ይሄ ነው። በየትኛውም ግንኙነት ውስጥ ባላንስ ኦፍ አትራክሽን ወይም ፓወር ባላንስ የሚባል ነገር አለ። ያ ማለት አንዱ ወገን ለአንዱ ወገን የበለጠ ቦታ ይኖረዋል። በብዛት እኩል አይሆንም። አንዱ የበለጠ ታይም፣ አቴንሽን፣ ኤነርጂ ኢንቨስት ያደርጋል። አንዳንድ ሰዎች በግንኙነታቸው ላይ ከላይ መሆን ይፈልጋሉ። ያ ማለት የሚያዙት ግንኙነቱን የሚመሩት እነሱ እንዲሆኑ ይፈልጋሉ። አንዳንድ ሰዎች ደግሞ ፈላጊዎች፣ ያንን ሰው አድናቂዎች፣ ከስር በመሆን ሊሆን ይችላል ደስ የሚላቸው ከነሱ የሚበልጥ ሰው ጋር በመሆን የሚሰማቸው የሆነ ስሜት ስላለ ለዛ ሰው ማለቅለቅ ደስ ይላቸዋል። ጓደኛዬ ነው በማለት ይደሰታሉ። አንዳንድ ጊዜ ደግሞ በሁለቱ መካከል ያለው ጋፕ ተቀራራቢ ቢሆን ደስ የሚለው ሰው አለ። ጀስት ፓወር ባላንሱ ወይም አትራክሽን ባላንሱ ተቀራራቢ ሲሆንለት ነው ምቾት የሚሰጠው። ይሄ ማለት አንድ ሰው የግድ ከሶስቱ አንዱን ይመርጣል ማለት አይደለም። ከአንዱኛው ጋር ከላይ፣ ከሌላኛው ጋር ደግሞ ከታች፣ ከሌላኛው ጋር ደግሞ ተመጣጣኝ ፓወር እንዲኖረው ሊፈልግ ይችላል። ወደ ርዕሳችን ስንመጣ ሰዎችን በጣም ትሪት ስናደርጋቸው፣ እንክብካቤ፣ ክብር ስናበዛ በሁለታችን መካከል ያለውን ጋፕ እያሰፋ ነው። በተለይ ደግሞ እነሱ በምላሹ ያንን ነገር እያረጉ ካልሆነ ይሄ ነገር ደግሞ ለሁሉም ሰው ምቾት ላይሰጥ ይችላል። አንደኛ ግንኙነታቸው ወይም ጓደኝነታቸው ከነሱ ከሚያንስ ሰው ጋር እንደሆነ እንዲሰማቸው ያደርጋል። በእነሱ ደረጃ ካለ ሰው ጋር ሊሆን ይችላል መንቀሳቀስ የሚፈልጉት። እናንተ ግን ከመጠን በላይ በመለማመጥ ጋፑን እያሰፋችሁባቸው ነው ወይም ባላንሱን እያዛባችሁት ነው። የዛን ጊዜ ፍላጎት አለማሳየት፣ ችላ ማለት ባህሪ ያሳያችኋል። ይህንን የሚያደርጉት እናንተን ስለሚጠሏችሁ ሳይሆን የጋፑን ስፋት እየጠሉት ስለመጡ ነው። እያሳያችሁ ያለው ችላ ማለት የመናቅ ባህሪ ጋፑን እንድታጠቡት ለማድረግ እየተደረገ ያለ ሙከራ ነው። ለማጥበብ እየሞከሩ ያሉት ደግሞ እያሳያችሁ ላለው የበዛ አክብሮትና እንክብካቤ ቅጣት በመስጠት ነው። ወይም ጋፑን እያሰፋው ያለውን የእናንተን ተግባር ባለማበረታታት ነው። አስበውት አይደለም፣ አንኮንሽስሊ ነው ይህንን የሚያደርጉት። በጣም እንክብካቤና ትህትና ከሚያበዛባችሁ ሰው ጋር ስትሆኑ ጨንቋችሁ አያውቅም? በእርግጠኝነት ሁላችንም ያደረግነው ነገር ነው ከሆነ ሰው ጋር ወይ በጓደኝነት ወይ በፍቅር ወይ በስራ ግንኙነት። ስለዚህ ጥሩ ለሆነው ትሪትመንታችሁ ተደጋጋሚ መጥፎ ምላሽ እየተሰጣችሁ ግራ የተጋባችሁ ካላችሁ ያ ሰው እያላችሁ ያለው በመካከላችን ያለው ጋፕ ምቾት ነስቶኛል፣ ኖርማል አድርገው። ኖርማል እንድታደርገው ደግሞ እኔ እረዳሃለሁ። ምን በማድረግ? ስታሽቃብጥ፣ መጥፎ በመሆን። ይሄንን ነገር ቴስት ማድረግ የምትፈልጉ ከሆነ እስቲ ለአንድ ወር ጓደኛችሁን ወይም ፍቅረኛችሁን ከመጠን በላይ ተንከባከቧቸው፣ ከመጠን በላይ አክብሯቸው። በትንሽ ጊዜ ውስጥ የባህሪ ለውጥ ታዩባቸዋላችሁ።